በወያኔ ኢህአዴግ ስብሰባ የሚሳካ የሽግግር እድገት የለም። የሽግግር ለውጥ የሚመጣው ትክክለኛ ዓላማና መስመር በማስቀመጥ ህዝቡ ለራሱ ጥቅምና ለሀገሩ እድገት ተብሎ ተሳታፊ የሚሆንበት ዴሞክራሲያዊ ሁኔታዎችን በመፍጠር እንጂ የገዛ ወገንን ጸረ ህዝብ ሆነ መንገድ አፉንና አንበርክኮ በመግዛት አይደለም። የለውጥ ዋነኛ መሰረቱ የህዝቡ ንቁ ተሳትፎ ነው። ፍላጎትን ሊሟላልኝ ይችላል፣ መንገዱ የእድገትና የሰላም መንገድ ነው ብሎ ራሱን ያሳመነ ህዝብ ካለ ያለ መጠራጠር ለውጥ በማምጣት ላይ ችግር አይፈጠርም። በአንጻሩ ከሆነ ግን ለውጥ ማምጣት ይቅርና የነበረውን እየተዳከመ ወደ ባሰ መጥፎ ሁኔታ መመለሱ አይቀሬ ነው። በዚህ እይታ የሥርዓትን የሽግግር መድረክ ስናየው እላይ ለመግለጽ እንደሞከርነው በሀገራችን ውስጥ ያለውን የህዝቡ ሰብአዊና ዴሞክራሲያዊ መብት የመከበር ሁኔታ ጭራሽም የለም ተብሎ የሚነገርበት ሁኔታ ላይ ስለሚገኝ አብዛኛው በሥርዓቱ እንዲተገበሩ ተብለው የተያዙት ፕሮጀክቶች ከአፍ ያላለፉ ሆነው ሲቀሩ የተቀሩት ደግሞ ከተቀመጠላቸው የጊዜ ገደብ 3-4 እጥፍ ወደ ኋላ እየተጎተቱ ማየት የተለመደ ነው። ይህ በአሰራር ጥራት፣ በመሳሪያ አቅርቦት ማነስ፣ በአመራሮች ላይ ያለውን የግድ የለሽነት አስተሳሰብ አጠቃላይ ሰራተኛው ነገ የኔን ጥቅም የሚያስከብሩ ድርጅቶች ናቸው በማለት የመጪውን ብሩህ ተስፋ በሚያሳይ መንገድ አምኖ ስለማይሳተፉበት እድገቱ እዚህ ግባ የሚባል አይደለም። ይህ የሚሆንበት ምክንያትም ስልጣን ላይ ያለው ስርዓት የህዝቡ አገልጋይ ተደርጎ ስለማይታመንበትና ሁሉም እንቅስቃሴው በግል ጥቅም ላይ የተመሰረተ ስለሆነ ነው። ባለፈው ሳምንት በትግራይ ክልል መቀሌ ከተማ ውስጥ የተካሄደውና ለከፍተኛና መካከለኛ አመራሮች ያቀፈ ስብሰባ ይህንን የሚያንጸባርቅ እንደሆነና የስብሰባው ይዘትም የሀገራችን የሽግግር እድገት አሁን ካለበት ደረጃ መራመድ ያልቻለም በሚል ላይ ያተኮረ እንደነበረና የዚህ ዋነኛ ምክንያት ተደርጎም ከተገለጹት ነጥቦች ሁሉም አርሶ አደር እንደ ድርጅቱ አባላት አቅማቸውን አማጥተው የቴክኖሎጂ ውጤቶች ተጠቃሚዎች አለመሆናቸው፣ አርሶ አደሩ ጥራት ያላቸውና ለገበያ መዋል የሚችሉ ምርት ማምረት አለመቻሉ፣ ማዳበሪያ፣ ምርጥ ዘር፣ ኮምፖስትና የመሳሰሉትን ያለመጠቀም፣ ዘሩን በመስመር ያለመዝራትና በእምነት ያለመጠቀም፣ ለፋብሪካዎች የሚውል ምርት በበቂ መጠን ያለመዘጋጀት፣ በሌላ በኩል ደግሞ ምርት ቢቀርብም ምርቱን የሚጠቀሙ ፋብሪካዎች አለመኖር፣ ለጥቃቅንና አነስተኛ ንግድ ኢንዱስትሪ ሊያሳድጉ የሚችሉ ትላልቅና መካከለኛ ፋብሪካዎች አለመኖር፣ በመልካም አስተዳደር ላይ ለውጥ አልመጣም ብቻ ሳይሆን ከቀን ወደ ቀን እየተባባሰ እንደሆነና ህዝቡም በዚያን መጠን ብሶትን እየገለጸ መሆኑን፣ የሊዝ ፖሊሲ አሰራር ግልጽ ባልሆነ መንገድ እየተሰራበት በመሆንና በቂ የኮንዶሚኒየም መኖሪያ ቤቶችን ባለመገንባታቸው ምክንያት ህዝቡ ስሜት ውስጥ በመግባቱ፣ ሰራተኛው ሰርቶ ከሚያገኘው 30% በላይ ለክራይ ቤት ክፍያ ያያዋለው ስለሆነ ህዝቡ የሊዝ አሰራርን እንዳይቀበለው ዋናው ምክንያት እንደሆነ፣ መሬት ያለ አግባብ እንዲከፋፈል መደረጉ በተለይ በከተሞች አካባቢ የሚገኘውን መሬት ወደፊት ወደ ከተማ መግባቱ ስለማይቀረው በማለት ህጋዊ ባልሆነ መንገድ መሬቱን እንዲሸነሸን ማድረግ የሚልና ሌሎች ተዛማጅ ነጥቦች የሽግግር እድገቱን እያኮላሹት ካሉት ተብለው ተዘርዝረዋል። እነዚህ ከላይ የተገለጹት ነጥቦች ከረጅም ዓመታት ጀምረው የሥርዓት ሽማምንቶች እየሰሩበት የቆዩት ጸረ ህዝብ ተግባር እንጂ አሁን የተከሰተ ችግር አይደለም። የወያኔ ኢህአዴግ ካድሬዎች ግን አሁን እንደ ችግር ወስደው ያነሱት ያሉት የህዝቡ ሮሮዎች በመደበቅ በጥሩ ሁኔታ እየተጓዙ እንደሆኑ ሆነው ህዝቡን እያደናገሩ ቆይተዋል። ለማንኛውም እንደዚህ አይነት መድረክ ተሆኖ የሚመጣ የሽግግር እድገት አቶ አባይ ወልዱ እንዳለው እንቅፋቱን ካስወገድን ህዝባችን ይጠቀማል፣ እኛም ከህዝባችን ጋር አብረን እንጠቀማለን ብሎ እንደተናገረው ሳይሆን የሽግግር መድረኩ ከወዲሁ ጀምሮ ለነሱና ለግብረ አበሮች ብቻ የጠቀመ ባለምርጥ ቪላ መኖሪያ ቤትና ባለዘመናዊ መኪናዎችን እንዲሆኑ ያደረገ ሳጥናኤላዊ መንገድ እንደሆነ ሲበዛም ግልጽ ነው። ለምን ዓላማ ተብሎ ነው ታዲያ ይህ ሁሉ መላቅጡን ያጣ ስብሰባና ጋጋታ እየተካሄደ ያለው ከተባለ ግን መልሱ ለፖለቲካ ፍጆታ በህዝብ ፊት ያዘው እንባ ያነቡ ለማደናገር እየተዘጋጁበት ላለው አስመሳይ ምርጫ ደጋፊ ለማሰባሰብና የስልጣን እድሜያቸውን ለማራዘም ብለው እንደሆነ ለማንም ግልጽ ነው። ለማጠቃለል የሀገሪቱን እድገት ይሁን የህዝቡ ጥቅም የሚረጋገጠው ተከታታይ ስብሰባዎች በማካሄድና
ምርጥ የሆኑ ወርቃማ ቃላቶችን በመናገር ሳይሆን ተግባር ላይ ሊገለጽ የሚችል እንቅስቃሴና የህዝቡን ጥቅም ሊያረጋግጥ የሚችል ትክክለኛ ዓላማ ሲኖር ብቻ መሆኑን መታወቅ ይገባል።